ይኸውልህ ወንድሜ፣ በረጅም ጊዜ ድካም የተገነባ የፍቅር ግንኙነት በአንድ ደቂቃ ያልታሰበ ስህተት ሙሉ በሙሉ ሊፈርስ እንደሚችል ታውቃለህ? ብዙ ጊዜ ወንዶች ሴት ልጅ ጥላን ስትሄድ ሌላው እንዳግኝታ ይመስልናል። ነገር ግን እውነታው በምናወራቸው ትንንሽ ነገር ግን ደግሞ እጅግ መርዛማ በሆኑ ንግግሮች ምክንያት ነው ያ የሚፈጠረው። ታዲያ ዛሬ ለምታፈቅራትና ከጎን እንድትሆን ለምትፈልጋት ሴት በፍጹም ልትናገራቸው የማይገቡ 8 አደገኛ ንግግሮችን እንመለከታለን። በተለይም ደግሞ መጨረሻ ላይ የምነግር ነገር ብዙ ወንዶች ሳያውቁት ፍቅራቸውን የሚገርሉበት ትልቁ ሚስጥር ነው። ይህንን ትልቅ የሴቶች ሚስጥር ይፋ የምናደርግበትን ቪዲዮ ወረቀትና ስክሪፕቶ በማዘጋጀት አጤሬራን እየጻፍክ እስከ መጨረሻው ተከታተል። መጀመሪያ ግን ቻናሉን ሰብስክራይብ ማድረግ፣ ቪዲዮን ላይክ ማድረግና ሐሳብህን ደግሞ በኮሜንት መስጫው ላይ መጻፍ እንዳይረሳ። በቀጥታ ወደ መሰናዶ ገባለሁ። የመጀመሪያው መቼም ቢሆን ለወደድካት ሴት ማለት የማይገባህ ነገር ምን መሰልሽ ወይም ደግሞ ለምን እንደዚህ አታደርጊም፣ ለምን እንደዚህ አትሆኝም የሚሉ ፊዚካል አፒራንሷን ወይም ደግሞ ከላይ ሰውነቷ ላይ የሚታዩ ነገሮችን መናገር። ይኸውልህ ሴቶች በጣም ሴንሲቲቭ ናቸው። ውበትን በተመለከቱ የሚሰጡ አስተያየቶች ላይ በጣም ሴንሲቲቭ ናቸው። አይደለም ከሚወዱት ሰው ከፍቅረኛቸው ይቅርና ከሌላ ከማንኛውም ሰው ቢመጣ እንደዚህ አይነቱን አስተያየት እንደ ቀላል እንደዋዛ ያልፉት። ስለዚህ በተቻለ መጠን የምትወዳት ሴት የምታደርጋቸውን አለባበሷን ሊሆን ይችላል፣ የፀጉር ስታይሏን ሊሆን ይችላል፣ ፊቷ ላይ የምትጠቀማቸውን ነገሮች ብቻ ውበቷን በተመለከተ አንተ የምትሰጣትን አስተያየት በደንብ አድርገህ ማሰብ ይኖርባል። ካፍ የሚወጡትን ነገሮች እንደ ቀላል ማየት የለብን። የማትወደውን አለባበስ ወይም የሆነ ነገርን አድርጋ ስትመጣ ምንድነው የመሰልሽው ምናምን የሚለው ነገር ሴቷን ሌላ ታሪክ ውስጥ ነው የሚከተው። ስለዚህ በተቻለ መጠን ያልወደድከው ነገር ቢሆንም እንኳን ካንተ በላይ ማን ይነግራታል? ነገር ግን የምትነግርበትን መንገድ አለባበስሽ በጣም ደስ ይላል፣ ነገር ግን እንደዚህ እኮ ብታደርጊው ምናምን ብለህ አለሳልሰ ነው መናገር መቻል ያለብህ። ጫማውን እንደዚህ ብታደርጊው፣ ፀጉርሽ እኮ በዚህ ስታይል ቢሰራ የበለጠ ያምር ነበር በሚል አዎንታዊ በሆነ መልኩ ነው ሐሳብን መናገር መቻል ያለብህ። ብቻ በአጠቃላይ እያልኩ ያለሁት ነገር እውነቱን አትንገራት ሳይሆን እውነቱን የምትነግርበትን መንገድ መቀየር ይኖርባል ማለት ነው። የማያምር ነገር ለብሳ ስትመጣ አምሮብሻል ብለህ መዋሸት አይጠበቅብም። ነገር ግን እውነቱን የምትነግርበት መንገድ ለሷ ለስሜታዋ መጨነቅን የሚያሳይ መሆን መቻል አለበት። ብዙ ሰዎች በእንደዚህ አይነት ነገሮች ላይ በሚሰጡት አስተያየት የተነሳ የፍቅር ግንኙነታቸው ሻክሯል። ስለዚህ ልትጠነቀቅ ይገባል ማለት ነው። ቀጣዩ በፍጹም ለምትወዳት ልጅ ማለት የሌለብህ ነገር ደግሞ ብዙ ወንዶች የሚሳሳቱበት ነገር ነው። ይህም ደግሞ የልደቷን ቀን መጠየቅ ነው። አንዳንድ ሃይማኖቶች ላይ ልደት ላይ ይከበር ይችላል። ነገር ግን ልደት የምታከብሩ ከሆነ ልደትሽ መቼ ነበር የሚለውን ነገር በፍጹም መጠየቅ የለብን። የልደት ቀኗን እንግዲህ መጀመሪያ ላይ በምትታወቁበት ሰዓት በተለያዩ አጋጣሚዎች ልትነግር ትችላለች። እናም ያንን የልደት ቀኗን ረስተ ልደትሽ ደግሞ መቼ ነበር የሚለውን ቃል በፍጹም መጠቀም የለብን። ያ የፍቅር ግንኙነታችሁን ወደ ከባድ ጸብ ውስጥ የሚከት ነገር ነው። ለምን ካልከኝ ሴት ልጅ በተለይም ደግሞ የምትወደው የምታፈቅረው ሰው የልደት ቀኗን በጥሩ መልኩ አብሯት እንዲያሳልፍ ትፈልጋለች። ሰርፕራይዝም ሊሆን ይችላል፣ ስጦታም ሊሆን ይችላል። ብቻ ከዛ ከምትወደው ሰው የተለየ ነገርን ትጠብቃለች። ይቺን ቀን ታዲያ ካንተ ጋር በጥሩ ሁኔታ ማሳለፍ፣ አንተን ደግሞ ለዛች ቀን የምትሰጠውም ትኩረት ከፍተኛ እንዲሆን ትፈልጋለች። ስለዚህ እሷ በዚህ ደረጃ እየጠበቀች አንተ ጭራሽ የልደት ቀኗን ረስተ ልደትሽ መቼ ነበር ምናምን የምትላት ከሆነ ትልቅ ጸብ ውስጥ ነው የምትገቡት። ይሄንን ስላችሁ ደግሞ ለልደቷ ተጨናንቃችሁ ውድ የሆኑ ነገሮችን ማሰብ አለባችሁ እያልኳችሁ አይደለም። ብቻ የልደቷን ቀን መጀመሪያ በሚገባ ማስታወስ፣ ከዛ አቅማችሁ በፈቀደ መንገድ ስሜታችሁን ይገልጽልኛል ብላችሁ የምታስቡትን ነገር ማድረግ አለባችሁ። በየቲክቶኩና በየሶሻል ሚዲያው ላይ የምትመለከቱትን ነገር በሙሉ ለፍቅረኛ ማድረግ አልቻልኩም እያላችሁ መጨናነቅ አይጠበቅባችሁ። አቅማችሁ በፈቀደው መጠን አብሮ ጊዜ ማሳለፍም ሊሆን ይችላል። ብቻ እንደምታስቧት እንዳልዘነጋችኋት በሚያስታውስ መልኩ ከሷ ጋር ጊዜ ማሳለፍ ይኖርባችኋል ማለት ነው። ሶስተኛው በፍጹም ለምትወዳት ለምታፈቅራት ሴት መናገር የሌለብን ነገር ደግሞ የቀድሞ ፍቅረኛዬን ትመስያለሽ ወይም ደግሞ እንደ ቀድሞ ፍቅረኛዬ እንዲህ ብታደርጊ እንዲህ ብትሆኝ የሚሉ ነገሮች። ይኸውልህ ሴቶች በጣም የሚጠሉት ነገር ከሌላ ሴት ጋር መወዳደር ነው። ያውም ደግሞ በአንተ ህይወት ውስጥ የሆነ ቦታ የነበራት ፍቅረኛ ከነበረች ሴት ጋር መወዳደር ማለት
ለሷ በጣም የሚያበሳጫት ነገር፣ ካንተ ጋር ያላትን ግንኙነት እንዲሻክር የሚያደርግ ነገር፣ ከቀድሞ ፍቅረኛ ጋር የሚያመሳስል ነገር ሊኖራት ይችላል። ከቀድሞ ፍቅረኛ የምትወደው እሷ እንድታደርግልህ የምትፈልገውም ነገር ሊኖር ይችላል። ብቻ የቀድሞ ፍቅረኛን አምጥተህ ግን ከሷ እኩል እዚህ ደረጃ ላይ አስቀምጠ ማወዳደር ጥሩ ያልሆነ ስሜት እንዲሰማት ያደርጋል። ብዙ ወንዶች ይህንን ነገር እንደ ቀላል በመመልከት ስህተትን ይሰራሉ። አንዳንዶቹ እንደውም ስህተት እንደሆነም ላያውቁ ይችላሉ። ምን አለበት እሷ ታደርግልኝ ነበር፣ አንቺም እንደዚህ አድርጊ፣ ወይም ደግሞ እንደዚህ ሲሆን ነው የምወደው የሚባል ነገር መናገር ግልጽነት ወይም ደግሞ ለፍቅር ግንኙነቱ የሚጠቅም ነገር አድርጋችሁ ልታስቡ ትችላላችሁ። እውነት ለመናገር ግን እሷን የቀድሞ ፍቅረኛችሁን ሜንሽን እስካደረጋችሁ ድረስ የማይጠቅም ነገር። ይልቁኑ እንዲሆን የፈለጋችሁት ነገር እኔ እንደዚህ ሲሆን እወዳለሁ፣ እንደዚህ ነው የምፈልገው በማለት በግልጽ መናገር ነው እንጂ ከቀድሞ ፍቅረኛችሁ ጋር ውድድር ውስጥ አስገብታችሁ መናገር የፍቅር ግንኙነታችሁን እንዳይቆይ ያደርጋል። አራተኛው ደግሞ እንደፈለግሽ፣ አያገባኝም፣ የራስሽ ጉዳይ፣ ግዴለኝም ምናምን የሚሉ ነገሮች። እንግዲህ እነዚህ ነገሮች በጸብ ወቅት፣ ባለመግባባት ወቅት የሚባሉ ናቸው። እንደ ቀላልም እንደ ቀልድም እንመለከታቸዋል። የራስሽ ጉዳይ፣ እንደፈለግሽ አድርጊው፣ እኔ ምን አገባኝ ምናምን የሚሉ ቃላት ቀላል ይመስላሉ አይደል? እንዲሁ ስንላቸው ተናድጄን ያልኩት እንጂ የተለየ ነገር እኮ የለውም ከልቤ አይደለም ምናምን ልንል እንችላለን። ነገር ግን እነዚህ ነገሮች በወቅቱ የሚፈጥሩት ስሜት እየቆየ እየጠነከረ የሚሄድ ትልቅ የሆነ ነገር ነው። ለምን ካላችሁኝ ሴት ልጅ አለሁ የሚላት የሚደግፋት የሚያበረታታት በማንኛውም ቦታ ነው ከጎኗ መቆም የሚችል ሰው ነው የምትፈልገው። በጸብ ወቅትም ባለመግባባትም ወቅት ያንተን ፐርሰናሊቲ አንተ ለሱ ያለህን ነገር የምትፈትንበት። እናም ስሜታዊ በምትሆኑበት ሰዓት በተቻላችሁ መጠን ንግግሮቻችሁን መቆጣጠር ስኬታማ የፍቅር ግንኙነት እንዲኖራችሁ ያደርጋል። ታዲያ ምንድነው ማድረግ ያለብኝ ወይም ደግሞ ምንድነው ማለት ያለብኝ የሚል ጥያቄ ልታነሱ ትችላላችሁ። ነገር ግን እነዚህ ቃላቶች ኔጌቲቭ ናቸው። ጥሩ የሆነ ስሜት፣ ጥሩ የሆነ ሐሳብም የላቸው። አያገባኝም ስላንቺ የሚለው ቃል ዝም ብሎ ተናዶ ነው በሚል አይደለም እሷ የምትተረጉም። ስለዚህ በተቻለ መጠን አያገባኝም፣ የራስሽ ጉዳይ፣ እንደፈለግሽኝ የሚሉ ቃላቶችን ከናንተ ማስወገድ አለባችሁ። ይሄ የልምምድ ጉዳይ ነው። ስለዚህ ለምዶብኛል ብለ ዝም ብለ እንደመጣለ የምትጠቀመው ከሆነ ውጤቱ ጥሩ አይሆንም ማለት ነው። አምስተኛው ደግሞ ቤተሰቦችሽ እኮ እንዲህ ናቸው፣ ቤተሰቦችሽ እንደዚህ ስላደረጉ ነው ምናምን የሚሉ ቤተሰቦቿን የተመለከቱ ምናልባትም እሷ ራሷ የነገረችህን ወይም ደግሞ አንተ ራስህ ያየውን ነገር እያመጡ መናገር። የፍቅር ግንኙነታችሁም ላይ ይሁን በኋላ ላይ ወደ ትዳር ከፍ ሲል ወደዳችሁም ጠላችሁም ቤተሰቦቻችሁ የራሳቸው የሆነ ጉልህ ትልቅ ድርሻ አላቸው። በምን መልኩ የሚለውን በደንብ ተነጋግሮ መስመር ማዘጋጀት አስፈላጊ ሆኖ፣ ነገር ግን ቤተሰቦች በህይወታችሁ ውስጥ ያላቸው ቦታ ትልቅ ናቸው። ጥሩም ቢሆኑ ጥሩ ያልሆኑበትም ነገር ቢኖርም ይሳሳቱም ቢያጠፉም ለግለሰቡ ቤተሰብ ናቸው። እናም ለነሱ የሚኖራችሁ ፍቅር፣ ለነሱ ያላችሁ ነገር እንዲህ በቀላሉ የሚሸረሸር አይሆንም። ስለዚህ ቤተሰቦቿን የተመለከቱ መጥፎ ነገሮችም ትክክል ሊሆኑ ይችላሉ፣ ትክክል ላይሆኑም ይችላሉ። እነዛን ነገሮች እያነሱ ማጥቃት ምንም ጥቅም የለው። ወደ አንተ እንድትቀርብ ያደርጋትም ይልቁን ያሻክረዋል። ይህንን ስል ደግሞ መጥፎ ነገሮችን እያያችሁ ዝም በሉ ወይም ደግሞ ጭራሽ አትናገሩ ማለቴ ሳይሆን ለስድብ አትጠቀሙባቸው። ምክንያቱም አንዳንድ ጊዜ ቤተሰቦቻችን ላይ የምናየውን ነገር እንደ ምሳሌ ማንሳትም ተገቢ ነው። እነሱ እንደዚህ ያደርጋሉ፣ እንደዚህ አድርገው ነበር፣ ነገር ግን እኛ እንዲህ ማድረግ የለብንም ብሎ ለመማሪያ መውሰድ ጥሩ። ነገር ግን አታክ ለማድረግ እሷን ቤተሰቦችሽ እኮ እንዲያድርገው እንዲሆነው እያሉ ለመስደብ ወይም ደግሞ እሷን ለማጥቃት መጠቀም ግን በፍጹም ተቀባይነት የማይኖረው ነገር። ስድስተኛው ዝም ብለሽ አታካብጂው፣ ተረጋጊ፣ ምንድነው እንደዚህ መሆን ምናምን አይነት ንግግሮች መናገር። ያው እንደምታውቁት ሴቶች ስሜታዊ ናቸው። በጣም ትንሽ የምትባለው ነገር ልታበሳጫቸው፣ ልታናድዳቸው፣ ጥሩ ያልሆነ ስሜት ውስጥም ልትከታቸው ትችላለች። እንደዚህ አይነት ስሜቶችን በሚያሳዩበት ጊዜ አታካብጂ፣ አንቺ ደግሞ ዝም ብለሽ ታካብጃለሽ፣ ነገሮችን ማግነን ተወጃለሽ ምናምን የሚሉ ነገሮችን መናገር ስሜቷን እንዳልተረዳሃት፣ የሷን ስሜት እንደምታቃልለው፣ እሷ ለተሰማት ነገርም ዋጋ እንደማትሰጥ ነው የሚያሳይ። ምንም እንኳን ስሜቷን ላትረዳው ትችላለህ። አለመረዳት ስንል ደግሞ ይሄ ነገር በዚህ ደረጃ ያስለቅሳል ወይም ደግሞ ይሄ ነገር በዚህ ደረጃ ያናድዳል ምናምን የሚለው ላይገባ ይችላል። ሴቶች ደግሞ የሚያበሳጫቸው ቦታ የሚሰጡት ትንንሽና ተራ የሚባሉ ነገሮችም ሊሆን ይችላል። ነገር ግን ስሜቷን ባትረዳም እንኳን እሷ ለተሰማት ስሜት ግን እውቅና መስጠት
ይሄ ነገር እኮ ሊያጋጥም ይችላል ምናምን ብሎ ማለፍ ጥሩ። ለምን ካልከኝ በቃ ስሜቱ ኦሬዲ ተሰምቷታል። ያ ስሜት ለምን ተሰማሽ፣ እንዴት ተሰማሽ ምናምን አይነት ነገሮች ውስጥ መግባት አያስፈልግም። አንቺ እኮ ነገሮችን ማካበድ ትወጃለሽ ምናምን በምትላት ሰዓት ላይ ይሄ ልጅ እኔ ለሚሰማኝ ስሜት ግድ የለውም አይወደኝም እንድትል ነው የሚያደርጋት። ስለዚህ በተቻለ መጠን ስሜቷ ባይገባህም ባትረዳውም እንደዚህ ሊሰማሽ ይችላል ብለህ ሰፖርቲቭ መሆን ካንተ ይጠበቃል ማለት ነው። ሰባተኛውና የመጨረሻው ደግሞ ካላዋጣሽ ሂጂ ወይም ደግሞ ይቅር እንለያይ በቃ የሚሉ ነገሮችን በተደጋጋሚ መጠቀም። የምትወዳት የምታፈቅራት ካንተ ጋር እንድትቆይ የምትፈልጋት ሴት ከሆነች ጸቦች፣ አለመግባባቶች በሚፈጠሩበት ሰዓት ላይ እንለያይ ይቅር ታዩ ካልፈለግሽው ምናምን አይነት ንግግሮችን በፍጹም መጠቀም የለብን። እንደዚህ አይነት ንግግሮች ምን ይሆናሉ መሰለ? ስትለምዳቸው በተደጋጋሚ ስትጠቀማቸው መለያየት ቀላል እንደሆነ ወደዛም ለመሄድ ደግሞ ፍላጎት እንዲያድርባቸው ያደርጋል። በነገራችን ላይ በዕለት ተዕለት ህይወታችን የምንጠቀማቸው ቃላቶች ትልቅ ኃይል ነው ያላቸው። ለዛም ነው ስለ ራሳችሁ ጥሩ ነገር ተናገሩ፣ ጥሩ ነገር ካፋችሁ ይውጣ የሚባለው። ለምን ካላችሁ ህይወታችሁ ላይ ያንን ነገር የማድረግ ፕሮባቢሊቲያችሁ ከፍተኛ ስለሆነ። ስለዚህ እንለያይ የሚለውን ቃል የምትወዳት ከሆነ የምታፈቅራት ከሆነ ከሷ ጋር ዘላቂ የሆነ ግንኙነትን የምትፈልግ ከሆነ መጠቀም የለብን። ከልብ ላይ ሆን ይችላል፣ ነገር ግን ሰው ያፉን ፍሬ ይበላል ይባላል አይደለ? ስለዚህ ካንተ ሳትፈልግ ስለወጣ በተቻለ መጠን የምትናገረውን ነገር ከልብ የምትፈልገው መሆን መቻል አለ። ስለዚህ እንለያይ፣ ሁሉ ነገር ይቅርብን ምናምን የሚሉ ነገሮችን በፍጹም መጠቀም የለብን ማለት ነው። እንግዲህ ክቡራን ቤተሰቦቻችን በዛሬው ቪዲዮ የወደድካት ያፈቀርካት የወደፊት ህይወትም ላይ ካንተ ጋር እንድትሆን የምትፈልጋት ሴት ላይ በፍጹም መጠቀም የሌለብህን ወይም ደግሞ መቼም ቢሆን ለሷ መናገር የሌሉብህን የተመረጡ 7 ጉዳዮችን በዝርዝር ወደ እናንተ ያደረስንበት መሰናዶ እስካሁን ያደመጣችሁትን ይመስል ነበር። በቀጣይ ሌሎች የወንዶች ጉዳይን የተመለከቱ ጉዳዮች ዘንድ ዳግም ተመልሰን የምንገናኝ ይሆናል። እስከዛው ቻናሉን ሰብስክራይብ በማድረግ አብሮነታችሁ እንዲቀጥል የአክብሮት ግብዣችን ነው። የሰዓቱን መሰናዶ ግን በዚሁ እናጠቃልላለን። ይመቻችሁ።